እንዴት ነው ገብተህ ታወጣዋለህ? ኧረ እንችላለን። ማን ፒውር የሆነ በመሃላችን ያለውን ልዩነት የሚያሳይ ጨዋታ ማለት ጋፕ በቃ የሰማይና የምድር ነው በመሃላችን ያለው ጋፕ ማለት ነው። ሀቢቢ ፈላው በቃ አቅምሽን ወቂ ማይ ብራዘር። አሁን ካፒቴን ማርቲን ኦዴጋርድ ምናምን ሃቨርትስ እና ዩኬሬሽ መሃል ያለውን ልዩነት አርቴታ ለምን ሃቨርትስ እንደሚመርጥ ዞሊስ ማስተርፒስ በፈጣሪ ያለ ቡርኖ ጂ ሊዩስ ስኬሊ ምናምን በቃ ጽድት ያለ ነገር ነው ያየነው። ሀቢቢ ኮፒ ሊንክ ይደረግ፣ ቪዲዮውን በደንብ ኮፒ ሊንክ አድርጉልኝ። አካውንቴ ጥሩ አይደለም፣ ፎሎ እያደረጋችሁ ወገንታት። በሌላ ቪዲዮ ከችላለሁ። እኔ ማንኝ አጨብጫቢ ነኝ። ሁላችሁም አይተናችኋል። አጨብጫቢ ሁላ መልስ 10ኛው ሳምንት ላይ እኮ እኔ እግር ስር ነው የምትደፋው። በደንብ አድርጌ እረግጥሃለሁ አልገባ ካለ ማለት ነው። እና ደግሞ ስለ ማሊያ ጊቫዌያችሁ አንዳንድ ነገር ልበላችሁና ወደዚህ እንሄዳለን። የማሊያ ጊቫዌያችሁ ማለት የምትቀበሉበት መንገድ ስቲቭን ፎሎ ማድረግ እና ይናቀው ፎሎ ማድረግ በቃ አለቅ። ከነገራ ኮመንት ማስቀመጥ እዚህ ላይ መሳረብ ሁላ ትችላላችሁ። ኖ ፕሮብሌም፣ ችግር ተሳደቡ። እኔም ረግጥ ሲሆን አሁን ጠብቅ ራንደምሊ መርጬ አንዳችሁ ሄዳችሁ ትወስዳላችሁ። በዚህ ቅርብ ቀናት ውስጥ ፊክስ አደርግላችኋለሁ። ለስቲቭ ሄጄ ቀጥታ ትራንስፈር አደርጋለሁ፣ ትወስዳላችሁ። ኖ ፕሮብሌም። ኦነር በማድረግ ዙሪያ ምንም አይነት ጥርጣሬ የለም፣ ችግር የለም። ከዛ አልፎ ግን 5 ነገር የተማርናቸውን ቃል በቃል እናወራለን። አንደኛ አለቅላቂ ሁላ እላችኋለሁ። በደንብ ነው ነግራችሁ። ቃል ካልገባ እኔ በስተሰዓት እነግርሃለሁ፣ ችግር የለም። አለቅላቂ ሁላ እኔም ለምን እንደሆነ ታውቃለህ እንደዚህ የምለው ስለማውቀው ነው። 5 ሳምንታት 10 ሳምንታት በኋላ እኔ እግር ስር መጣችሁ ነው የምትደፉት። ዛሬ እኔ ላይ ተሳለቃ እንዲህ ይላል አንዱ እንዲህ ያጨበጨባል። አጨብጫቢ ሁላ ስለ ቡድን አታጨበጭብማ። ቡድን ሲያጨበጭቡ ነበር ከትላንት ወዲያ ሲጨበጨብ ብሎ የምታወራው ጠፍቶ እኔ ደህና ነገር ለአንተ ስገልጽልህ ውዬ አንተ እኔ እዚህ ፊትን ታዞራለህ። ፊት ባዞረ እኮ አዙሬ ያሳይሃለሁ። እኔ ጋር መተህ እኮ ትለምነኛለህ። የጊዜ ጉዳይ ትለምነኛለህ። ሁለተኛ ነገር ኮንግራጁሌሽንስ ቱ አርሰናል። ቀድሜ እንደተናገርኩት እኔ ክሬዲት የሚገባው ክሬዲት ይሰጣል፣ ችግር የለብኝም። ኮንግራጁሌሽንስ። እኛ አሁን ሪዝኑ ቢኖረንም ያው አንፊት የሆኑ ተጫዋቾች አሰልፈና ብዙ ነገር ቢፈጠርም ግን ኮንግራጁሌሽንስ፣ ችግር የለውም። እኛ እንደዚህ አይነት ነገር የለብንም። እናንተ ናችሁ እንደዚህ አይነት ከተሸነፍኩ ዋንጫ ማጠጣል ምናምን፣ ችግር የለም። ኮንግራጁሌሽንስ፣ አሸንፋችኋል፣ ዲዘርቭ ልሱ። ከዛ ሶስተኛ ስንቀጥል ከኛ ዙሪያ ካለው አንፊት የሆኑ ተጫዋቾች 5 ተጫዋች አሰልፈን የመሸነፋችን ጉዳይ ላይ ብዙ አትጨናነቁ። ዳውት ያርጉን፣ እኛን ታሳቢነት እንዲከቱ ያርጉ፣ ችግር የለው። ዛሬ የሚፈራን ግን እኛ ነው፣ አይቀየርም። ባይዘ ነገ ከነገ ወዲያ ከኋላ ብትሄድ ምንም የሚቀየር ነገር የለም። ሻምቤዚ ፖሊ ማርኬት ላይ ሄዳችሁ ቼክ አርጉ። ማን ነው ከፕሪሚየር ሊግ እንግዲህ በፐርሰንታይል እየመራ ያለው ቻንስ የተሰጠው? ማንቸስተር ሲቲ። ፕሪሚየር ሊጉ ላይ ቅድሚያ የተሰጠው ማነው? አርሰናል። ከዛ በኋላ ስቲል ማንቸስተር ሲቲ። ምንም የሚቀየር ነገር የለም። ምንፈራውም አሁንም ቢሆን እኛ ነው። የተቀየረ ነገር የለም እንድትረዳው። ከዛ አራተኛ ስንሄድ እንደው ቢስቅ አርሰናሎቹ ቡድናቸውን ደግፈው ላሸነፉት ይሳቁ። እነ ጎስት ይሳቁ፣ ፉአድ ይሳቅ፣ ስቲቭ ይሳቅ፣ ሁኤቨር ብሩክ ይሳቅ፣ እነ ሙአዚም ይሳቁ። መብትን እንደፈለገ ይፈነጣዘዝ። ግን ሌሎቻችሁ ምን ቤት ናችሁ የምትፈነጣጠዙት? እንደዚህ ማንኝ ነው የምትሉት? አይ እኔ እኔማ ረግጣለሁ እኮ ረጋግጬ ነው የምለቅ። እያንዳንድ አግኛለሁ። እኔ ክፋት እኮ ለማሰብ በጣም ቀላል ለሰው ልጅ ባይዘ ክፋት ለማሰብ በጣም ቀላል ልንገራችሁ። እና ብንከባበር ባይ ነኝ። እንደነገርኩት እኔ እግር ስር ነው የምትመጣው ሁሌም። ምን አይነት እኮ ስንት አይነት ሰው እንዳለ እኮ። 5ኛ ኮመንት ማድረጋችሁ እንዳረሱ። ለአንዳችሁ ቢያንስ ማሊያ ልሸልማችሁ። ተናርጃለሁ ጋይስ፣ ይቅርታ አድርጉ። አንዳንድ ነገር ያልኩት ካልተመቻችሁ አም ሶሪ። በቃ ግን አንዳንድ ነገር መባል ስለነበረበት ስታረጉት እነሱን እነግርሃለሁ። አለቀ። እኔ በእውነታ ነው የማምኑት። አውቃለሁ። እውነታውን ስለማንናገር ነው ብዙ ሰው መጨቃጨቅ የሚወደው ከኔ ጋር። በቃ አለቀ። እውነታው ሪያሊቲ ቼክ ስትሰጠው ለአንዱ ሰው ደስ አይሉ። ሪያሊቲ ቼክ ግን እሰጥሃለሁ በየጊዜው። እኛ ጋር የነበረውን ነግሬሃለሁ ዛሬ። ኖ ፕሮብሌም። ዊል ቢ ባክ ዊል ኮንቲኒው ዊክ ባይ ዊክ እንገናኛለን። ሜዳ ላይ እናወራለን። ኖ ፕሮብሌም። ምንም ችግር የለው። ጠብቁ። ዮ መሐረና ክርስቶስ በስመ አብ ወመንፈስ ቅዱስ። ቪኒሲየስ ጁኒየር እንኳዕ ናብ አርሰናል አይመጽ እንኳዕ ናብ አርሰናል ተመስገን አምላኽ። እዚያ ክለብ እዚያ መዕነወትና ነራ ዝመጽእ ዓመት እውን ንኩሉ ዲስትሮይ ምገበረቶ ነራ። ተመስገን እንኳዕ ቪኒሲየስ አይመጽ። ብዘይ ዴክላን ራይስ፣ ብዘይ ቡካዮ ሳካ፣ ብዘይ ጌክሩስ ሚካኤል አርቴታ ማንቸስተር ሲቲ ክስዕራይ ክድክራይ 3-0 ኣደኪሩ ወፂኡ። አርሰናል ንማንቸስተር ሲቲ ካብ ጥቕሚ ዘለዎ ዘይቲ ናብ ኤክስፓየር ዘይቲ ቀይራታሎ ማዓንቲ። እንታይ ዓይነት ዝበለ ፀወታ ተፃይታ አርሰናል፣ እንታይ ዓይነት ዝበለ ኣከፋፍታ ናይ ፕሪሚየር ሊግ እያ ጀሚራቶ ዘላ አርሰናል። ፕሪሚየር ሊግ ኮሚኒቲ ሺልድ እዛ ዓመት እዚ
ጽቡቅ አጀማመር ጅምሮ ዘላ አርሰናል ማንቸስተር ሲቲ ግን በግምጣ ማንቸስተር ሲቲ ዋንጫ ዘለመደት ክለብ ሓጎስ ዘለመደት ክለብ ዓመት ፔፕ ጓርዲዮላ ዘለመዳ ድሕር ደጊም ድሕር ፔፕ ጓርዲዮላ ክንደና ከይትረኽቦ ዘያ ድሕር ደጊም የለን እዚኣ ናይ ማንቸስተር ሲቲ ኣነ ከም ትመስለኒ ከጋጥም ዝኽእል ናይ ማንቸስተር ሲቲ ፊቸር እውን ልክዕ ሰር ኣሌክስ ፈርጉሰን ናይ ምስልጣን ወንበሩ ገዲፉ ንዴቪድ ሞይስ ዝሃቦ ካብ ዴቪድ ሞይስ ኣትሒዛ ማንቸስተር ዩናይትድ ዝዓነወት ናይ ማንቸስተር ሲቲ ልክዕ ከም ናይ ማንቸስተር ዩናይትድ ከጋጥም ምዃኑ ኣነ 100% ሹር ከጋጥም ይኽእል ፔፕ ጓርዲዮላ ዘልመዶ ማንም ኣሰልጣኒ መፅኡ ኣብ ማንቸስተር ሲቲ ክገብሮ ይክእል በዚ ሓቂ ፀወታ ንኤንዞ ማሬስካ ፈሪዱ ይኹንኩን ግን ይረኣየካ እቲ ሕብሪ ፀወታ ተፃወቲ ምጽናዕ መን ደኺሙሎ ኣብ ሰዓቱ ምቅያር ፔፕ ጓርዲዮላ ሳይንስ ናይ ኩዕሶ ዝነበረ ኣብ ኤንዞ ማሬስካ ክትሪኡ ትኽእላ ኔቨር ኤቨር ዝመፅእ ሰልጣን እውን ክሪኡ ትኽእላ ብዝኾነ ግን ንኣርሰናላውያን ኮንግራቱሌሽን ብሓቂ ፅቡቕ ኣጀማምራ ሲሎስ ብሓቂ እንታይ ዓይነት ተፃዋታ እዩ ሰብዚ እንታይ ዓይነት ተፃዋታ እውን ኣፈሪማ ኣርሰናል ب4 ሚሊዮን ኣፈሪማ ክልተ ኣሲስት ገይሩ ፈለማይ ፅዋእ ምስ ኣርሰናል ክዕወት ክኢሉ ብሩኖ ጉማረስ ፈለማይ ፅዋእ ከምኡ ትኾነ ማርቲን ኦዲጋርድ ሊዮኔል ሜሲ ኢሎም ማዓንቱ ዒ ሊዮኔል ሜሲ ማርቲን ኦዲጋርድ ንፈልጦ ይኮነ እንታይ ዳናሩማ ሎም ማዓንቲ ኦናና ይናርኢና በኣካል ኦናና ናይ ማንቸስተር ዩናይትድ በኣካል ሎም ማዓንቲ ዳናሩማ ይናርኢና ብዝኾነ ግን ናይ ማንቸስተር ሲቲ ዝመጽእ ዘሎ ዓመት ብሓቂ ነዊሕ ዝኾነ ጉዕዞ ይጽበያ ነዊሕ ዝኾነ ጉዕዞ ብጣዕሚ ውረድ ደይብ ሕማቕ ዝኾነ ሲዝን ያክትሕልፍ ማንቸስተር ሲቲ ንኣርሰናል ግን ብጽቡቕ ኣጀማምራ ጀሚራቱላ ጋነርሳውያን እዛ ዓመት እዚኣ ውናትኩም ኮይና ሻድሻይ ግዜኣ ኣርሰናል ነዚያ ጽዋዕ ትዕወተላ ኺላላ ሚኬል ኣርቴታ ንሳርሳይ ግዜኡ ከመሰልጣን ኮይኑ ክዕውታ ኺኢሉ መብሩክ ኮንግራቹሌሽን ጋነርሳውያን ኳሓጎሰኩም ብሎኩም ፎቶ በዝጋጣሚ ማለት እዩ Arsenal n'est pas là pour blaguer cette saison. 23 secondes de jeu. But de Ricardo Calafiori. Arsenal vient de gifler Manchester City 3-0 dans le Community Shield. Franchement, cette équipe, il y a du lourd. Il y a du lourd parce qu'elle m'impressionne. Quand tu vois le 11 de départ et tu vois ceux qui sont rentrés après et ceux qui sont même pas rentrés, qui sont sur le banc, cette équipe d'Arsenal est prête encore pour remporter la première ligue. Parce que franchement, ce que j'ai vu physiquement, on est qu'au début de la saison, elle est déjà prête. Techniquement, tactiquement, Arteta maîtrise son sujet. Arteta maîtrise ses hommes. Arsenal fait peur. Je vous dis clairement, Arsenal fait peur. Cette saison, quand tu vois comment ils se sont renforcés intelligemment, quand tu vois Bruno Guimaraes, le boulot qu'il fait au milieu de terrain, ils avaient Declan Rice sur le banc. Il a formé la paire avec Lewis Kelly. Franchement, c'est fort. C'est fort. Et là, dites-vous qu'il n'y avait pas Saliba en défense. Saliba qui est blessé, mais il a le temps de se remettre. Que Mosquera a tout simplement fait un super match. La paire défensive, Mosquera, Gabriel, franchement c'est fort. Arsenal fait peur. Les gars, qui va arrêter Arsenal cette saison? On sait que la première ligue, pas mal d'équipes se sont renforcées, notamment Chelsea avec Xabi Alonso. Maresca, pour son premier match, j'ai pas trop parlé de lui, mais franchement c'était difficile. Parce que là, il est tombé sur un Arsenal qui maîtrise son sujet, qui connaît ses leçons. Encore un titre pour Arteta et ses hommes. Bravo à eux. Mais en tout cas, cette saison, ça va être du lourd. መድፈኞቹ አርሰናሎች በእንግሊዝ ኮሚኒቲ ሺልድ ዋንጫ ማንቸስተር ሲቲን 3-0 በሆነ ውጤት ከነ ክሊን ሺት በማሸነፍ ሻምፒዮን መሆናቸውን ማረጋገጥ ችለዋል። ከእንግሊዝ ፕሪሚየር ሊግ አስቀድመው እንደመክፈቻ የሚከናወነውን ይህንን የኮሚኒቲ ሺልድ ዋንጫ መድፈኞቹ አርሰናሎች በአስደናቂ ፐርፎርማንስ ነው ማንቸስተር ሲቲ ላይ ብልጫ ወስዶ 3-0 ማሸነፍ የቻሉት። በዚህ ጨዋታ ላይ ለመድፈኞቹ አርሰናሎች ሶስቱን ጎሎች ማስቆጠር ችለው የነበሩት ተጫዋቾች ሪካርዶ ካላፊዮሪ ገና ጨዋታው ከጀመረ በ25 ሰከንድ ውስጥ ነበረ። ከዛ በኋላ ደግሞ ካያቨርስ 28ኛው ደቂቃ ላይና ማርቲን ኦዴጋርድ 48ኛው ደቂቃ ላይ ነበር ሶስቱን ጎሎች ማስቆጠር የቻሉት ተጫዋቾች መሆን የቻሉት። በዚህ ጨዋታ ላይ አዲሱ ከክለብ ብሩጅ በ40 ሚሊዮን ዩሮ መፈረም የቻለው የመስመር ተጫዋች ዞሊስ ሁለት አሲስቶችን ማድረግ ችሎ ነበረ። በዚህ የወዳጅነት ጨዋታዎች ላይ እንግዲህ ለመድፈኞቹ አርሰናሎች በተደጋጋሚ በጎሎች ላይ እየተሳተፈ እየተመለከተነው እንገኛለን። ማርቲን ኦዴጋርድ ዛሬ ምንድነው ያስመለከተን? ክሬቲቪቲው በቃ ያስቆጠራት ጎል እንዴት ነው ዶናሩማን ሽጦ ማስቆጠር የቻለው? ብቻ ማርቲን ኦዴጋርድ ራሱን ማግኘት የሚችል ከሆነ ምን ያህል ድንቅ ተጫዋች እንደሆነ ሁላችንም እናውቃለን። ዛሬ ደግሞ አጀማመሩ በጣም ይበል የሚያሰኝ ነው። አስደናቂ ብቃትን ነበር በጨዋታው ላይ ማስመልከት ችሎ የነበረው። እያንዳንዱ ኳስ የሚነካባቸው ሞመንቶች ለማየት በጣም የሚስቡ ነበሩ። እንዲሁም ደግሞ እንግዲህ ዴቪድ ራያ በሚሞከርባቸው በእያንዳንዱ አጋጣሚዎች አሁንም አርሰናልን ከጎል እንግዲህ ከነ ክሊን ሺት እንዲወጣ እየታደገ እየተመለከት ነው እንገኛለን። ለማንኛውም ለኤንዞ ማሬስካው ማንቸስተር ሲቲ ጥሩ አጀማመር ባይመስልም ግን ገና ነው። ይሄ ኮሚኒቲ ሺልድ ጨዋታ ነው። ፕሪሚየር ሊጉ ከፊታቸው ይጠብቃቸዋል ረጅሙ ማራቶን።
ግን ያም ቢሆን መድፈኞቹ አርሰናሎች በዚህ ጨዋታ ላይ እንደሚመስለኝ ከሆነ ይበልጥ መፍራት መጠንቀቅ ያለብን ቡድን ማን እንደሆነ መልእክት ያስተላለፉበት ጨዋታ ይመስለኛል ከዚህ በኋላ ማለት ነው። ፔፕ ጋርዲዮላን ያጣው ማንቸስተር ሲቲ ከኢንዞ ማሬስካ ጋር ምን ያሳየናል የሚለው ይበልጥ ተጠባቂ ነው። አርሰናል ግን አሁንም በጥሩ ቅርጽ ላይ ያለ ቡድን እንደሆነ በድጋሚ ያስመስክሯል ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። La ilaha illallah. Samagai, Arsenal, Dorna, Manchester City, si Community Shield Final today 3-0. Samagai, 3-0. Arsenal bi amnen équipe Samagai. Est-ce que nous sommes sax favori pour Premier League bi cette saison? Manchester City mom gisuñu dara ci match bi, gisuñu dara. Te xol len ils ont joué avec toute la composition hein? Du équipe B wala yoy non de Haaland, Doku, Foden, Semenyo, Kovacic, Gardio, Ruben Dias, Donnarumma ci kay ñëpp ci biir sama gaay 3-0 xawma nak lan la mais en tout cas dal xam nañ ne Manchester City bi ni ren du Manchester City bu Pep Guardiola sama gaay sans Pep Guardiola déjà entraîneur bu mel nonu do ko remplacer en tout cas dal Manchester City tay Arsenal won na len kan moy le king in the stadium voilà le roi dans l'arène sama gaay wa Arsenal won nañ ko tay Manchester City 3-0 bëgg naa xam seen xalaat dina leen ma ko ci commentaire yi. Non mais laquelle catastrophe, c'était quoi cette finale? Manchester City vient de se faire démolir les amis par Arsenal en finale des FA Cup. Et autant vous dire que là la première ligue s'annonce très mal pour eux. Parce que le Manchester City que je viens de voir là les amis c'est une honte. Comment c'est possible de venir dans une finale comme ça face à Arsenal? La saison vient de commencer, ils jouent comme s'ils étaient en match amical. Dès la 23e seconde et ils sont fait surprendre par Calafiori. Le premier but et le troisième but d'Arsenal ont été marqués en 2-3 touches de balle. Déjà le fait même que le premier but ait été marqué en seulement 23 secondes, franchement ça c'est inquiétant. Défensivement ils sont vraiment pas au point, surtout sur le côté gauche. Oreille malheureusement aujourd'hui n'était pas au rendez-vous. L'alignement défensif était pété, le milieu même j'en parle pas. Odegaard s'est amusé aujourd'hui comme jamais, j'avais l'impression qu'il était avec ses petits. Défendre par-ci par-là, Carmel a même fini par marquer son but. Pour vous dire, City n'était tellement pas prêt pour ce match-là que même Donnarumma les amis tombaient avant même les tirs. Dès qu'on lui fait une feinte et parfois même pas besoin d'une feinte, il part à gauche alors que le ballon part à droite. Et vu le visage d'Enzo Maresca sur le deuxième but d'Arsenal, je pense qu'ils s'attendaient pas à ce niveau-là de Manchester City. On s'attendait pas à ce qu'il soit aussi performant que Pep Guardiola, mais là commencer comme ça c'est terrible. Tellement la défense était passive, Arsenal se baladait. Voilà, ils étaient là devant leur surface, ils se baladaient. Et dès qu'ils peuvent faire un centre, ils le font. C'est comme ça même le deuxième but vient, le but de Kai Havertz. Pendant ce temps devant, on a un Erling Haaland qui sert complètement à rien comme d'habitude. Dans les gros matchs, on le voit pas. Et aujourd'hui, même mis à part ce niveau, même physiquement, c'était inquiétant. À la mi-temps, t'as Cherki et Grealish qui rentrent. Même eux, ils n'arrivent à rien faire. Étant donné que Cherki, quand il a le ballon, il sait même pas qui faire la passe. Comment tu veux casser les lignes s'il n'y a pas de mouvement? Offensivement, c'est pété. አንድ ነገር ልንገራችሁ ዋናው እኔ ይሄንን ጌም ትሪዋ ማግኘት አለማግኘት አይደለም አንቺ መለጠፊ ነው የትም ሳገኝሽ ፍሬንድሊ የሚሆን ሲሪየስ የሚሆን ምንም ነገር ይሁን ምክንያቱም እኛ ከእናንተ ጋር ፍሬንድ እንዳልሆነ ታውቃላችሁ ምንም አይነት ከአርሰናል ጋር ፍሬንድሊ ጌም የለም አሁን ኤንዞ ማሬስካ ደግሞ የተራበ ሰው ነው ምንም ነገር አይመረም ማለት ነው ሌላው በጣም ለየት የሚያደርገው ኤንዞ ማሬስካ ፋይናል ተሸንፎ አያውቅም ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የምን ሳህን ነው መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትናንት ወዲያ እኮ ነው የጣሉት ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው ስሜን መልስልኝ ማንቸስተር ሚለው ስሜን መልስልኝ አንተ አይገባም አዋርዳል በቃ ከተማችን አዋርዳል እዛው ለንደን ውስጥ ከፈለክ ጎዳና ተዳዳሪ መሆን ይችላል አያገባኝም ስሜን ግን መልስልኝ ብያለሁ በህግ አምላክ መልስልኝ በጣም አሳፋሪ ስራ ጨዋታው ማተራርጎ አይደለም ግን አሳፋሪ ስራ ተጠናቋል ጨዋታው congratulations for Arsenal for winning the Charity Shield formerly known as Charity Shield right now as the FA Community Shield congratulations no problem ወደ ጨዋታው ስንገባ የኛው ጥፋት ነው አንፊት የሆኑ ተጫዋቾችን ማሰለፍ ፕሪዝን አሪፍ የተጫወቱት ማስቀመጥ ማሪስካስ ዲሲሽን ኖ ፕሮብሌም ማናጀሩን አሁን በዚህ ጨዋታ ብሌም ማድረግ የለብን ወይኔት ማተርስ ደግሞ ውስጥ እንደዚህ አይነት ጥፋት ያጠፋል ብዬ ስለማላስብ ማለት እና ኮቫቺች አደ ሚድፊልድ ለብቻው ኢንተረስቲንግ ኳሱን የሚያስችለን ነበረ ኳሱን የሚያንቀሳቀስበት መንገድ ግን ኖት ጉድ ኢነፍ ኖት ፋስት ኢነፍ ኖት ጉድ ኢነፍ አንደርሰን ነበር መሀል ላይ በሱ ነበር ኤቭሪቲንግ ማለፍ የነበረበት በኮቫቺች አይደለም አሁንም እናገረዋለሁ
ሌሎቹ ላይ ስንገባ ደግሞ ያው ራይት ባክ በኩል ነው። ኦብቪየስሊ ኩሳኖቭ ኔቨር ወርክድ በዛ በኩል ለምንድን እንደዛ ያደረገው አይ ዶንት ኖ። ፔፕም አቁሞት ነበረ ልክ እንዳልሆነ አውቁ። ዋይ ዲድ ሂ ዱ ኢት አይ ዶንት ኖ። አጌን ኩሳኖቭ መጥፎ ነገር አጋጥሞት ነው የመጣው። ፐርሰናል ማተር ነበረበት። አሁን ገና ተመለሰ ነው ጥልቅ ብሎ የገባው። ያ ሳድ ለምን እንደዛ እንዳደረገ አላውቅም። እስካሁን በቃ በጣም ጥያቄ ውስጥ የከተተኝ እሱ ጨዋታውን። ምክንያቱም 3ቱም ጎሎች የመጡት በዛ በኩል ነው ጋይስ። እሱን አንደርስታንድ ታደርጉ የሚገባው። አምኖት ብሌሚንግ ሂም፣ ግን እንደማይሆን እያወቀ እሱን እዛ ጋር ለማድረግ መወሰን አልነበረበት። ሲምፕል አስታት። ያ ሌላው ነገር ልናወራ እንችላለን፣ ግን አንፊት የነበሩት ጨዋቶች ደግሞ ብዬ ስናገር ምን ለማለት ፈልጌ ነው፣ ፕሪሲዝን ትሬኒንግ ላይ ፕሪሲዝን ጨዋቶች ላይ አብሮን አልነበሩ እና ማች ፊት አይደሉም ማለት ነው። አሁን ትሬኒንግ ሰርተው ሳገቡ ብቻ ፊትነስ አላቸው ማለት አይደለም። እሱን አንደርስታንድ ታደርጉ የሚገቡ እና ጋይስ ያ በጣም ያናደው ጄኑዊንሊ ላይ አይ ዶንት ኖ ዋት ቱ ሴይ። አልተናደድኩም ማለት አላሻችሁ፣ ግን we could have played better, we could have used the better players as well. I think it's unfair. ፕሪሲዝን ላይ አሪፍ ለሰሩ ተጫዋቾች ልክ አልሰራንም። hopefully we improve እናስተካክላለን፣ እንቀጥላለን። ኮንግራቹሌሽንስ ቱ አርሰናል። ጀማው አሁን ፕሪሚየር ሊግ ላይ እንዴት ነው ከነዚህ ጋር አንገት ለአንገት ተወዳድረን ዋንጫውን የምንበላው ነው? በተለይ በእኛ ስብስብ ማለት ነው። በቃ እኔ አሁን አርሴናል ዋንጫውን በላ፣ የሚያሳስበኝ ግን አሁንም የዩናይትድ ጉዳይ ነው። ምክንያቱም እንዴት ነው ፕሪሚየር ሊግ ላይ ከነዚህ ሰዎች ጋር የምንወዳደረው? እንዴት ነው ተወዳድረን ዋንጫውን የምንበላው ነው? በቃ ዩናይትድ መላያ ጠማቃለሁ፣ ግን እንዴት ሆነን ነው ይህን ስብስብ ልናሸንፈው የምንችለው ነው? በቃ አሁንም የፕሪሚየር ሊግ የቀጣይ ሲዝን ስጋት መሆኑን አሁን በአጭር ጨዋታ ሳይቶናል። ሲቲ ያልተሰራ ቡድን ነው፣ ገና የሚደራጅ ብዙ ቡድን ነው። አሰልጣኝም ተጫዋቾችም ተጨምረዋል። አዎ ልክ ነው፣ ግን በዚህን ያክል ደረጃ አርሰናል ፍርስሩሱን ያጠፋዋል ብዬ አላሰብኩም ነበር። ምክንያቱም ጋርዲዮላ ገንብቶት ሄደው ቡድን ለቀጣዩ አሰልጣኝ የሚከብድ ስላልሆነ ማለት ነው። አርሰናል ግን ዛሬ ፍርስሩሱን ያወጣው ፍርስሩሱን ማለት ነው። በቃ ምንም ነው ያልቻሉት፣ ምንም ማለት ነው። በቃ ምን አይነት ቡድን ነው? እንደገና አርቴታ ሌላ ቡድን ማለት ነው። በቃ ቡርኖ ጉማሬጅ ራሱን በድንቅ ሁኔታ ያሳየበት ጨዋታ፣ በቃ የሚገርም ተጫዋች መሆኑን ያሳየበት ጨዋታ ማለት ነው። ዩናይትድ ያጣው ተጫዋች ማለት ነው። ገና አሁንም አርሰናል የሚቀጥለው ዓመት ላይ ሌላ ታሪክ ሊያሳየን ነው። ማን ከሱ ጋር እንደሚፎካከር የሚቀጥለው ዓመት ላይ ሲቲ ነበር ሊገዳደረው የሚችለው በጣም በሰፊው። አሁን ዩናይትድ ተጫዋቾችን እያስፈረመ አይደለም። በተለይ ከነሱ ግን እንኳን በሰፊው የሚወዳደር ተጫዋች የለም። እንዴት ሆነን የሚቀጥለውን ዓመት ዋንጫ እንደምንበላ ራሱን እንጃ። ነግሬሽ ነበረ ባጥር ተንጠልጥዬ የኔማ ሼክስፒር ጉማዬ ጉማዬ ለለይ አይግጥም ሰይጣን ይሁን በጣም ይቆ Michael Jackson,